የዛሬው ፕሮግራም ዋናው ዓላማ የነበረው ትዝ ይላችሁ ከሆነ አመቱ ሲጀምር ምን ብለን ነበረ? እኛ ቤተክርስቲያን ውስጥ አይታችሁ ከሆነ ልብ ብላችሁ ከሆነ ባለፉት ዘመናት ብዙ የሰራ ነው ትልልቆች ላይ ነው አይደል? አዋቂዎች ላይ ነው። እግዚአብሔር ይመስገን ብዙ ነገር እግዚአብሔር መካከላችን አድርጓል። ክብር ለኢየሱስ ይሁን። ስለዚህ የሚቀጥለውን ጄኔሬሽን ላይ ደግሞ በዚህ አመት ጀምሮ መስራት አለብን። በወጣቶችና በልጆች ላይ መስራት አለብን ሚል ሞቶ የተሰራ ነው። ግን በቃ በትክክል እነሱ ላይ ነው ኢንቨስት ማድረግ ያለብን ብለን ጀምረናል። ያ የወጣቶችን ፕሮግራም አለ፣ የልጆችን ፕሮግራም አለ። ግን ምንድነው እንደምንፈልገው እየሄደ አይደለም። ኦኬ፣ ምክንያቱም አገልግሎቱ የልጆች ነው አይደል? ስለዚህ ልጆች ደግሞ ወላጆች አብረዋቸው ማድረግ የሚገባ ብዙ ነገር አለ። ስለዚህ የዛሬው ሐሳብ ምንድነው? አንደኛ ወላጆችን አዌር ለማድረግ ምንድነው ለማንቃት። ምክንያቱም እየተሰራ ያለው ነገር በትክክል አብረው እንዲረዱ ራእዩን እንዲያዩና ከኛ ጋር አብረው ለእግዚአብሔር መንግስት በሆነ ነገር እንዲተጉ ነው አንደኛው ሐሳብ። ሁለተኛው ደግሞ ልጅ የለኝም ለምትሉ ማለት ነው ለእናንተ ደግሞ በእግዚአብሔር ቤት ውስጥ አብረን እጅ ለእጅ ተይዘን ማገልገል እንዳለብን ለማሳሰብ ጭምር ነው። እሺ፣ ስለዚህ ዛሬ እንደሌላው ጊዜ የትምህርት የስብከት ምናምን ጊዜ አይደለም። ግን ይሄን ነገር ለማድረግ ትንሽ ጊዜ በኋላ ግማሹ የውይይት ጊዜ ነው የምናደርገው። የአገልጋዮች ጋር ያለባቸውን ችግር የሚያስቡትን ሐሳብ እነሱ ይነግሯቸዋል። ቤተክርስቲያንም እኛ የምናየውን ነገር እንነጋገራለን። ስለዚህ ዛሬ እንደ ቤተሰብ ዲስከሽን ነው። እሺ፣ ስለዚህ ትንሽ ነገር ብዙ ሰፊ ነገር አለ ጊዜም ስለሌለ ግን ትንሽ ነገር ለማንቃት ያለ ነገር አንድ ሁለት ነገር እናገራለን። ኦኬ፣ በአንድ ሐሳብ እንጀምራለን እና ዝም ብዬ እንደው እንደ ፓወርፖይንት አዘጋጅቼ መጥቻለሁ። ጎበዝ አይደለሁም፣ ግን እንደው እንዲረዳን ዝም ብዬ የጠለቀ ነገር አይደለም። አንዳንዱ እንግሊዘኛ ነው፣ እንግዲህ ይቅርታ አድርጉልኝ። ምክንያቱም እንግሊዘኛ በጣም ጎበዝ እንደሆናችሁ ሰምቻለሁ። ክብር ኢየሱስ ይሁን። ይሄ ኢንቨስትመንት ነው የሚለው። እሺ፣ ኢንቨስትመንት የሚለውን ቃል ጎግል ላይ ገባሁና ኦቨርዜት ሰር ላይ አማርኛ እንዲተረጉምልኝ ፈለጉ። ምን ብለው ቢተረጉሙ ጥሩ መሰላችሁ? ምንድነው አማርኛ ኢንቨስትመንት ማለት? መልክ እሺ፣ እናንተ ነገር እስቲ ኢንቨስትመንት ማለት ነው? ብድር፣ ዋጋ መስጠት። ሌላ ኢንቨስትመንት ማለት ነው አማርኛ? አማርኛ እሺ፣ ደግ ገንዘብ መመደብ። የሚገርማችሁ ጎግል ምን እንዳለ ታውቃላችሁ? ኦኬ፣ ልንገራችሁ። እኔ ጎግል ያለው እንደሆነ ልንገራችሁ። ኢንቨስትመንት ማለት በአማርኛ ኢንቨስትመንት ነው፣ ሌላ የለም። ጌታ ይመስገን። ስለዚህ ግን ምን ማለት ነው ኢንቨስትመንት? ምን ማለት ነው ኢንቨስትመንት? ትርጉሙ ምን ማለት ነው? በአማርኛ ማለት ምን ማለት ነው? ኢንቨስትመንት ሲባል ምን ማለት ነው? ከእናንተ መስማት ፈልጋለሁ። ድረስ ኦኬ፣ ዋጋ መስጠት። እሺ፣ ሌላስ? ጊዜ መስጠት። ኦኬ፣ እሺ። ስለዚህ ምን ማለት መሰላችሁ? ኢንቨስትመንት ማለት በአማርኛም በእንግሊዝኛም አለኝ፣ ግን እንግሊዝኛውን ጽፌዋለሁ እዚህ ጋር አለ። ኢንቨስትመንት ኢዝ the commitment of resource into something expected to gain value over time። ምን ማለት ነው? ኢንቨስትመንት ማለት ሀብትን ወይም ስጦታን አይደል? ሀብትን ወይም ስጦታን በተወሰነ ጊዜ እንዲጨምርና የሆነ ነገር ላይ እንዲደርስ ለዛ የሚከፈል ዋጋ ማለት ነው አይደለም? ልክ ነው። ስለዚህ ኢንቨስትመንት ማለት አንድ ነገር አለን፣ ሀብት ሊሆን ይችላል፣ ስጦታ ሊሆን ይችላል። ያ ነገር በተወሰነ ጊዜ ግን ምን እንዲሆን? እንዲጨምር አይደል? እንዲጨምር የተሻለ እንዲሆን ለዛ ደግሞ የሚከፈል ምን ዋጋ ማለት ነው። ለዚህ ነው አይታችሁ ከሆነ ኢንቨስተሮች ኢንቨስት አድርጉ ይባላል አይደል? አክሲዮን ላይ፣ ክሪፕቶ ላይ፣ ዳክስ ምናምን የማት ነገር ላይ ሰው ምንድን ነው የሚያደርገው? የሆነ ገንዘብ ያስቀምጥና ከተወሰነ ጊዜ በኋላ ምን ያገኛል? የሆነ ጭማሪ ያለው ብር ያገኛል አይደል? ግን ጊዜ ይፈልጋል አይፈልግም?
ይፈልጋል። እንደገና ደግሞ ያ የተሻለው ነገር ለማግኘት አስቀድሞ ምን ማድረግ ያስፈልጋል? ዋጋ የሆነ ብር ማስቀመጥ ያስፈልጋል። ጌታ ይመስገን። ስለዚህ ስለ ኢንቨስተር ሁለት ነገር ማየት ትችላላችሁ። አንድ ሰው በራሱ ምን ሊያደርግ ይችላል? ኢንቨስት ሊያደርግ ይችላል፣ ፐርሰናሊ ማለት ነው። አንዳንዱ ደግሞ ኢንቨስተር ላለው ፊርማ ለዛ ተቀጥሮ ያንን ነገር ፊርማውም ሊያደርግ ይችላል፣ ሊያካሄድና ለዛ ትርፋማ እንዲሆን ሊያደርግ ይችላል ማለት ነው። ጌታ ይመስገን። ስለዚህ ዛሬ የማስተምራችሁ ስለ ሀብት ወይም ስጦታ ኢንቨስት ስለማድረግ ነው። እሺ፣ ጌታ ይመስገን። ሀብታም እንድትሆኑ ማለት ነው። ክብር ለኢየሱስ ይሁን። ኦኬ፣ እኛ ሀብት አለን ወይ ወይም ስጦታ አለን ወይ ሲባል፣ ስጦታ አለን። እንደ መንፈሳዊ ሰው፣ እንደ እግዚአብሔር ሕዝብ እግዚአብሔር ለሰው የሰጠው ምን አለ? ስጦታ አለ አይደለም? እግዚአብሔር ሰጥቶናል። ምን ሰጥቶናል? ልጆች ሰጥቶናል። አንደኛ፣ ምክንያቱም ልጆች የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች ናቸው። ስለዚህ ልጆች ሪሶርስ ወይም ስጦታዎች ናቸው፣ ኢንቨስት የሚደረግባቸው ስጦታዎች ናቸው። እግዚአብሔር ይመስገን። ሌላው መክሊት ነው አይደል? መክሊትም ተሰጥቶናል አልተሰጠንም? ተሰጥቶናል። ለአንዱ 1 ተሰጥቶታል፣ ለአንዱ 2 ተሰጥቶታል፣ ለአንዱ 5 መክሊት እንደየ አቅማችን እግዚአብሔር ሰጥቶናል። ክብር ለኢየሱስ ይሁን። ስለዚህ እኔ ተሰጠኛለ፣ እናንተ የተሰጣችኋል። ልክ ነው። እኔ አስተማሪ ነኝ፣ አትሊስት ምን ዲስተንስ ማውቀው አንዱ ማለት ነው። እግዚአብሔር ይመስገን። እናንተ ያሬድ ዘማሪ ነው፣ ያሬድ አስተማሪ ነው። እንደዚህ ያላችሁ የየራሳችሁ የሆነ ነገር አላችሁ። አይኔ ምንም የለኝም የምትሉ ሰዎች ሁሉም ሰው አለ። ያልተሰጠው ሰው የለም። ኦኬ፣ ያልተሰጠው ሰው የለም። ስለዚህ ሁላችንም ስጦታ ተሰጥቶናል። እግዚአብሔር ስንድን ከዳንን በኋላ የዳነ የትኛውም ሰው የተሰጠው ስጦታ አለ። ስለዚህ በልጆች ካሰብነው ማለት ነው። በልጆች ካሰብነው እንዴት ነው? ምንድነው ልጆች ላይ ኢንቨስት የምናደርገው? ለምንድን ነው ኢንቨስት የምናደርገው ካልን ልጆች በሂደት ጊዜ ጠይቃል አይደል? በሂደት በግላቸው አንደኛ ምን እንዲሆኑ? ጌታን የሚያውቁና ጌታን የሚወዱ እንዲሆኑ። ምን ማለት ነው? የቤተሰብ እንዳይሆን ሃይማኖቱ አይደለም የአባቴ የእናቴ ነው እንዳይሉ በግላቸው ወስነው ጌታን ምን የሚያደርጉበት የሚያውቁና የሚከተሉበት እንዲሆኑና የጌታ ደግሞ ምን ደቀ መዝሙር። ምክንያቱም የመጽሐፍ ቅዱስ አልቲሜት ጎሉ ደቀ መዝሙር ማድረግ ስለሆነ ክርስቲያን ማድረግ ብቻ አይደለም፣ ደቀ መዝሙር ማድረግ ስለሆነ ከዛ ደግሞ በቤቱ አገልጋይ እንዲሆኑ ማድረግ ነው። ኦኬ፣ እግዚአብሔር ይመስገን። ስለዚህ ልጆች ለቤተ ክርስቲያን ኢንቨስትመንት ናቸው። ክብር ለኢየሱስ ይሁን። ኦኬ፣ ምክንያቱም እግዚአብሔር ሰጥቶናል እነዚህ የተሰጡትን ልጆች። ምክንያቱም ቤተ ክርስቲያን ጀነሬሽን የምትተካው በልጆች አይደለም። ዛሬ ኢንቨስት ካተደረገ ቸርች አትተካም። ስለዚህ እንደዚህ ያለ ነው። ትውልድ ወደ ትውልድ እየተቀባበለ ነው እምነታችን እስከ ዛሬ እዚህ የደረሰው። ስለዚህ ልጆች አንደኛ የኛ አይደለም። ኦኬ፣ ይሄንን ልብ በሉ። ኦኬ፣ እግዚአብሔር ነው የሰጠን። የማን ናቸው? ምክንያቱም ተመልሰው ወደ ማን ይሄዳሉ? ወደ እግዚአብሔር ይሄዳሉ። በመነጠቅም ይሁን አይደል የህይወታቸውን ዘመን ጨርሰው ማንም ሰው እንደሚሄደው እግዚአብሔር ሰጥቶናል። ወደ እግዚአብሔር ምን ይሆናሉ? ይመለሳሉ። ስለዚህ እኛ ባላደራዎች፣ መጋቢዎች ነን። አባትና እናት የሆኑ ሰዎች አይደል ባላደራዎች ነን። ስለዚህ ልጆች ላይ ምን መደረግ አለበት? ኢንቨስት መደረግ አለበት። ለምንድን ነው ኢንቨስት? ዋይ ሲባል ምክንያቱም እነሱ በመጨረሻው ሰዓት በጊዜ አልፎ መምጣት ያለባቸው ነገር አለ። እሱ ምንድነው? በመጀመሪያ ደረጃ ኢየሱስ ክርስቶስ የህይወታቸው ጌታ እንዲሆን አይደል? በሁለተኛ ደግሞ የጌታ ምን እንዲሆኑ? ደቀ መዝሙር እንዲሆኑ። ስለዚህ እንደዚህ እንዲሆን ደግሞ ኮሚትመንት፣ እንደ ትርጉሙ ኮሚትመንት ምን ማለት ነው? ኮሚትመንት ዋጋ መክፈል ይጠይቃል። እግዚአብሔር ይመስገን። ስለዚህ እንደ ወላጆች ይሄንን እንድታስቡ በጣም ላሳስባችሁ እወዳለሁ። ኦኬ፣ የሚቀጥለውን ላሳያችሁ። አንድ ፊርማ ላስተዋውቃችሁ ነው። አንድ ፊርማ ኢንቨስትመንት ሎይድ የሚባል ታውቁታላችሁ? ሰምታችሁ ታውቃላችሁ? ስለዚህ ፊርማ፣ ስለዚህ ኢንቨስትመንት ፊርማ ሰምታችሁ አታውቁም አይደል? ዛሬ ያሰማችኋለሁ። እና ኢት ኢዝ አ ፋሚሊ ቢዝነስ ኦር ጀነሬሽናል ኢንቨስት። አንዳንድ ቢዝነሶች የፋሚሊም ጭምር ናቸው አይደል? አልፎ የሚሄዱ ቢዝነሶች አሉ። እና በአንድ ሴትዮ ኦንድ ማለት የእሷ የአንድ ሴት ፊርማ ነው እና የሚገኘው ሊስትራ የተባለ ቦታ ነው። ሁለተኛ ጢሞቴዎስ አውጡ። ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ሁለተኛ ጢሞቴዎስ ምዕራፍ 1 እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 ጀምሮ ያነብላችኋለሁ።
ሌትና ቀን በልመናዬ ሳላቋርጥ አገኛችሁት? ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹሕ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብኩ በደስታ እሞላ ዘንድ ላይ ናፍቃለሁ ካለ በኋላ ስሙ የሚለውን በአንተ የሚለው በማን ነው? በጢሞቴዎስ ነው። በአንተ ያለውን ግብዝነት የሌለበትን እምነት አስባለሁ ካለ በኋላ ይህ እምነት በማን ያለው? በጢሞቴዎስ ያለው እምነት ቀድሞ የት ነበረ? በአያትህ በማን ሎይድ የምትባለው እሷ ናት። ኦኬ የሎይድ ኢንቨስትመንት ያልኩት እሱ ነው። ኦኬ ሎይድ የምትባል በእናትህ ደግሞ በማን ነበር? በኦንቄ ነበረባቸው። በአንተ ደግሞ እንዳለ ተረድቻለሁ ይላል። እግዚአብሔር ይመስገን። ስለዚህ እቺ ሎይድ የምትባል ሴትዮ ኢንቨስት ያደረገችው ስጦታ አላት። ሀብቷ ማን ነበሩ? ልጆቿ ኦንቄና የልጅ ልጇ ደግሞ ማን ነው? ጢሞቴዎስ ነው። እና እነሱ ላይ ነው ኢንቨስት ያደረገችው። እግዚአብሔር ይመስገን። ምንድነው ኢንቨስት ያደረገችው ሲባል እሷ ጋር የነበረው እምነት ምን አደረገችው? በእነሱ ላይ አደረገችው። ስለዚህ ይሄ መልእክት ለጢሞቴዎስ ከዛ በኋላ የተጻፈ እንደሆነ እንመለከታለን። ስለዚህ ትንሽ ኢንቨስት ያደረገችው ጢሞቴዎስ ላይ ሆነ አይደል? እሷ ጢሞቴዎስ ላይ ዋጋ ከፍላ ኢንቨስት በማድረጓ ጢሞቴዎስ ምንድነው የሆነው? ፍሬው ምንድነው? ኢንቨስት አድርጋ ያገኘችው ምንድነው የሚለው ነገር ትንሽ ነገር አሳያችኋለሁ። እሺ ጢሞቴዎስ ማለት ምን ማለት መሰላችሁ? ትርጉሙ ጢሞቴዎስ ማለት እግዚአብሔርን ማክበር ማለት ነው። ኦኬ ስለዚህ የኢንቨስትመንቱ ዓላማ ምን ማለት ነው? እግዚአብሔርን ማክበር፣ የሚያከብር ኢንቨስትመንት ነው ያደረገችው። እግዚአብሔር ይመስገን። እኛም እንግዲህ ኢንቨስት የምናደርገው እግዚአብሔርን የሚያከብር ይሁን አይደል? ክብር ለኢየሱስ ይሁን። ብዙ ነገር ላይ ኢንቨስት ልታደርጉ ትችላላችሁ፣ ግን ሁሉ ነገር የማንን የሚያከብር ይሁን? እግዚአብሔርን የሚያከብር ይሁን። እግዚአብሔር ይመስገን። ስለዚህ ጢሞቴዎስ ማን ነው የሚሉትን ተወሰኑ ጥቅሶችን እያወጣን እንዳልኳችሁ ስብከት አይደለም ትምህርትም አይደለም። እኔ ዝም ብዬ ለማንቃት ያህል ብቻ ያደረግነውን ነገር እንመለከታለን። የተወሰኑ 1 4 5 ጥቅሶችን ወስደን እሷ ምን ላይ ኢንቨስት እንዳደረገች ላሳያችሁ እፈልጋለሁ። አንደኛ ተመልከቱ። ከሕፃንነት ጀምረ አይደለም ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳትን መጽሐፍት ማርገሃል። ከመቼ ጀምሮ? ከሕፃንነት ጀምሮ። እግዚአብሔር ይመስገን። አየህ ልጁ ጢሞቴዎስ ያደረገችው ምንድነች? ሴት ከመቼ ጀምሮ? ከሕፃንነቱ ጀምሮ ምግብና ጡጦ እየሰጠችው አብርሃምን ታስተምረው ነበር። መዳን የሚገኝበትን መጽሐፍ ምን ታደርገው ነበር? ታስተምረው ነበር አይደል? አያችሁ መዳን የሚገኝበትን መጽሐፍ ታስተምረው ነበር ከሕፃንነቱ ጀምሮ። ስለዚህ አንዱ ልጆቻችን ላይ ኢንቨስት የምናደርገው ከመቼ ጀምሮ ነው? ከሕፃንነታቸው ጀምሮ ነው። ሕፃናት ምክንያቱም ሕፃን ሳሉ ብዙ ነገር ማድረግ ይችላሉ፣ መቀበል ይችላሉ። እንደገና ደግሞ አእምሯቸው ምንድነው? ክፍት ነው፣ ነፃ ነው። እግዚአብሔር ይመስገን። ስለዚህ ማንም ሳይበርዘው በፊት ቀድመኛ ምን ማድረግ መቻል አለብን? በእግዚአብሔር ቃል ምን ማድረግ አለብን? ልንሞላው ይገባል ማለት ነው። ስለዚህ ከሕፃንነቱ ልጁ ምን ታደርገው ነበር? ከሕፃንነቱ ጀምሮ መጽሐፍ ቅዱስን ፊት ታደርገው ነበር፣ ትመገበው ነበር። እግዚአብሔር ይመስገን። ይሄ ትልቅ ነገር ነው። ትልቅ ግን እንትን ይጠይቃል፣ ክራፍት ይጠይቃል። አይጠይቅም? ይጠይቃል። ዋጋ በጣም ነው የሚጠይቀው። ስለዚህ ይሄን ነገር ወላጆች ከልጅነታቸው ጀምሮ ቢያደርጉ ምን ፍሬ እንዳለው ታያላችሁ ማለት ነው። የሚቀጥለው የሚለው ምንድነው? በአንተ ያለውን ግብዝነት የሌለበትን እምነት አስባለሁ። ስለዚህ ይሄ ቃል ከልጅነቱ የሰማው ቃል ወደ ምን አመጣው? እምነት በምንድን ነው? በመስማት ነው። መስማት በምንድን ነው? በእግዚአብሔር ቃል ነው። ስለዚህ ያ የሰማው የእግዚአብሔር ቃል በውስጡ ምን ፈጠረ? ግብዝነት የሌለበት እምነት። ምን ማለት ነው? ትሩ የሆነ እውነተኛ የሆነ እምነትን በውስጡ ፈጠረበት። ባይዘወይ እምነት የሚመጣው ከእግዚአብሔር ቃል ብቻ ነው አይደል? ስለዚህ የእግዚአብሔርን ቃል መስማታቸው የሚጠቅማቸው ምን እንዲሆኑ? እምነት እንዲኖራቸው ያግዛቸዋል። እግዚአብሔር ይመስገን። ሶስተኛውን ተመልከቱ። ለእርሱም ይላል በልስጥራንና በኢቆንዮን ያሉ ወንድሞች ምን አደረጉለት? መሰከሩለት። ምን ማለት መሰላችሁ? በዛ አካባቢ ያሉ ሰዎች ሁሉ ስለ እሱ ሕይወት ምን የሚያደርጉ ሰዎች ናቸው? መሰከሩ። በሕይወቱ ያለ ነቀፋ ያለ ነውር ይኖር የነበረ የእግዚአብሔር ሰው ሆነ። ከምን ተነስቶ? ከሰማው ካደገበት ቃል። ሕፃን ልጅም በሚሄድበት መንገድ ምን አድርገው? ምራው። እና ይሄ የእግዚአብሔር ቃል ያደገበት የእግዚአብሔር ቃል በኑሮም ስለተገለጠ አካባቢ ሁሉ ስለሱ ያደርግ ነበር፣ ይመሰክርለት ነበር። እግዚአብሔር ይመስገን። ኦኬ ከዛ በእምነት እውነተኛ ልጅ ለሆነ ለጢሞቴዎስ ይላል ከእግዚአብሔር ከአባታችን ከኢየሱስ ክርስቶስ ጸጋና ሰላም በእምነት ምን ለሆነ
እውነተኛ ልጅ። ጳውሎስ አይቶት ምን አደረገው? በቃ ሜንቶር የሚያደርገው ልጁ አደረገውና በሐዋርያው ጳውሎስ እግር ስር ከዛ በኋላ ያደገ ሰው ነው። አይገርም? ስለዚህ ጳውሎስ እንኳን ምን ሊያደርገው ቻለ? ከብዙ ሰዎች ምን ሊያደርገው ቻለ? ሜንተር ለማድረግ ወሰደው። እግዚአብሔር ይመስገን። ምዕራፍ 16 ቁጥር 1 ተመልከቱ። ወደ ደርቤ ሐዋርያ ሥራ ማለት ነው። ወደ ደርቤና ወደ ልስጥራንም ደረስን ይላል። እነሆም በዚያች የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ። አባቱም የምን ሰው ነበር? ይገርማችኋል። አባቱ ግሪካዊ፣ እናቱ አይሁዳዊት ናት። ስለዚህ ሚክስድ የሆነ ሬስ ያለው ሰው፣ የተቀላቀለ ሬስ ያለው ሰው እና አስቸጋሪ ነው። ሁለት ነገር ይዞ ማደግ በጣም ከሚጋጭ ነገር ውስጥ ማደግን እንትን የሚያደርገው። እንደዛም ሆኖ ግን እሱ ምን ነበር? ደቀ መዝሙር ሆኖ ነው ያደገው። ደቀ መዝሙር በቃ አልቲሜት የመጨረሻው ግቡ ደቀ መዝሙር ታለ በቃ እግዚአብሔር ይመስገን። አያችሁ ሕፃን ሆኖ የጀመረውን ነገር ወደ ምን አመጣው? የጌታ ደቀ መዝሙር አለው። ከዛ በላይ ምን ነገር የለም። በቃ እግዚአብሔር ይመስገን። ስለዚህ በዛ አይነት ፋሚሊ ውስጥ እንኳን ሆኖ የሰማው ነገር ምን አደረገው? በቃ ተከለ። እግዚአብሔር ይመስገን። የጌታ ምን አደረገው? ደቀ መዝሙር እንዳደረገው ትመለከታላችሁ። ስለ እምነታችሁ እንዲያጸናችሁና እንዲመክራችሁ ስለምናችሁ ስለ እምነታችሁና እንዲያጸናችሁ እንዲመክራችሁ ወንድማችንን የእግዚአብሔርንም አገልጋይ ከኛ ጋር አብሮ በክርስቶስ ወንጌል የሚሰራው ጢሞቴዎስን ምን አድርገው ላክ። አያችሁ አሁን የተደረሰ በየቸርቹ እየሄደ ምን ማድረግ ጀመረ? ስለ እምነታቸው እንዲያጸናና እንዲመክር በእነ ሐዋርያ ጳውሎስ ወደ ቆሮንቶስ ቸርች፣ ወደ ተሰሎንቄ ቸርች የሚላክ አገልጋይ ሆነ፣ የእግዚአብሔር አገልጋይ ሆነ። እግዚአብሔር ይመስገን። ልጆቻችንንም እንደዚህ ያርጋቸው አይደል? በቃ በእግዚአብሔር ቃል አድገው አይደል? ይህን ያለውን ችግር ተቋቁመው አልፈው ሄደው ሌሎችንም የሚያደርጉ የሚረዱ የሚያነሱ ያደርግልን። እግዚአብሔር ይመስገን። ስለዚህ አያችሁ የዚህ ሁሉ መሰረት ያቺ ሴት ናት፣ ሊሆን ናት። እሷ በሱ ላይ ኢንቨስት ያደረገችው ይሄ ሁሉ ሲደረግ ተራ ነገር አይደለም። ብዙ ዋጋ ከፍላ ነው ይሄን ነገር ያደረገችው። የሚቀጥለው ተመልከቱ። ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚያም ስፍራዎች ስለነበረው አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበርና ይላል። ይገርማቸዋል። ጳውሎስ አይሁዳውያንን ለማገልገል በሄደበት በአንድ ቦታ ላይ ጢሞቴዎስን ወሰደና ገረዘው ይላል። ኖርማል ዋይዘ መገረዝ የለበትም። ሐዋርያት 15 ላይ ስታዩት ተወስኗል እንዳታስገድዷቸው። ምክንያቱም መዳን በመገረዝ አይደለም፣ መስራ አይደለም፣ በጸጋ ብቻ ነው አይደል? ግን እዚህ ጋር ምንድነው የሆነው? እሱ አባቱ የግሪክ ሰው ስለሆነ ያልተገረዘ ስለሆነ ጳውሎስ አይሁዳውያን ወዳሉበት መቅደስ ገብቶ ማገልገል አይችልም፣ በሩ ይዘጋል። ስለዚህ ይሄኛው ዋጋን ከፈለ። ስለምን ሲባል? ስለ ወንጌል ሲባል ነፃነቱ ምን አደረገ? ተወ። እሱ ኦኬ ለመዳን አይደለም እዚህ ጋር የሆነው፣ ግን እነሱን ለመጥቀም እነዛን ለመጥቀም እኔ ይሄን ነገር ምን አደርጋለሁ አለ? እወስዳለሁ አለ። ቀላል ነው እንዴ? የሚያምን ነገር እኮ ነው አይደል? ሰውነት ላይ ሳክሪፋይስ ነው ያደረገው። ይሄ ዝም ብሎ የመጣ ነገር አይደለም። ይሄን ነገር እንዲያደርግ ያደረገው ነገር መሰረቱ ከሄዳችሁ እናቱ፣ ከዛ ደግሞ ማለት አያቱ። አያችሁ ልጆች እስከምን ድረስ መሄድ እንደሚችሉ ኢቭን ሳክሪፋይስ ቢጠየቅ መስጠት የሚችሉበትን ጉልበት የሚያገኙት ከተተከሉበት ቤት ጭምርም እንደሆነ ማየት ትችላላችሁ። እግዚአብሔር ይመስገን። ከዛ ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይናቅ ይላል ጳውሎስ። አያችሁ ታናሽ ነው ማለት ያንግ ነው፣ ግን አለ በቃ ለሁሉ ሰው ምን ሁን። ምክንያቱም ጳውሎስ ህይወቱን አይቶታልና ለሁሉ ሰው ምሳሌ የሚሆን ነገር በህይወቱ እንዳለ ያያል። መጨረሻ ላይ ደግሞ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብራኝ መከራ ተቀበለ እና ጳውሎስ ይሏል እስር ቤት ነው ያለው፣ መከራ ተቀበላለሁ። አንተም ምን አድርገህ ነው መከራ ተቀበለ እና እንዳለው እንደ ጳውሎስ መከራን ተቀብሎ ያለፈ ሰው ነው። እንዲያውም በድንጋይ ተወግሮ ነው የሞተው። ጢሞቴዎስ በድንጋይ ተወግሮ ነው የሞተው። አያችሁ ይሄን ያነሳሁት ለምንድን ነው? ይሄ ኢንቨስትመንት የሚለው ነገር ሐሳብ ስናሰብ ኢንቨስት የምናረጋው ነገር ዋጋ የምንከፍልለት ነገር ነገ ምን የምናረጋው ነው? የምናጭለው አይደል? ዛሬ የዘራነውን ነገር ነገ ምን እናደርገዋለን? እና ያልዘራነውን ነገር ግን ምን ማድረግ አንችልም። መጠበቅም ሞኝነት ነው አይደል? ስለዚህ በእውነት ነቃ ብለን ልጆቻችን ላይ ቱሌትም አይደለም ኦኬ የቻልነውን ነገር ልጆቻችን ላይ ብንሰራ አንደኛ በእግዚአብሔር ፊት መጣበታለሁ፣ እነሱም አሉ በቃ በክብር በእግዚአብሔር ፊት ይቀርባሉ፣ እግዚአብሔር ይመስገን ይሸለማሉ። ሁለተኛ በምድር ባላቸው ኑሮ ራሱ አይደል እግዚአብሔርን መስለው ከዚህ ከክፉ ዓለም ተጠብቀው የሚኖሩ የእግዚአብሔር
አገልጋይ ሆነው ያድጋሉ ማለት ነው። ስለዚህ ሎይድ ያደረገችው ነገር በጣም በጢሞቴዎስ ሕይወት ላይ እስከ መጨረሻ ድረስ ከህፃንነቱ እስከሚሞት ድረስ በድንጋይ ተወግሮ እስከሚሞት ድረስ የጠበቀው ነገር ከዛ ከቤቱ ያገኘው ነገር እንደሆነ ትመለከታላችሁ። እግዚአብሔር ይመስገን። እሺ ትንሽ ስለ ልጆቻችን ልበልና ዝም ብዬ ስለ ልጆቻችን አሁን አንድ ነገር አዌር ላድርጋችሁ፣ ከዛ ጨርሳለሁ። ብዙ ነገር የለኝም። የሚቀጥለውን ፓርት ላሳያችሁ። እዚህ ጋር ኢንተርኔት ላይ ያገኘሁት ኢንተርኔት ላይ ያገኘሁት እና ጄኔሬሽን ስም አለው። እያንዳንዱ ጄኔሬሽን ስም አለው። ታውቃላችሁ አይደል? የየራሳችሁን ፈልጉ። አሁን እኔ የምናገረው መጨረሻ ሁለቱ ቀይ ላይ ብቻ የምናገረው ይነበባል አይደል? ዘ ሎስት ጄኔሬሽን የሚባል አለ። ዘ ሎስት ጄኔሬሽን የሚለው የለም፣ አሁን በህይወት የሌሉ ሰዎች ናቸው። እነሱ ከ1883 እስከ 1900 የተወለዱ ልጆች ስማቸው ሎስት ጄኔሬሽን ይባላል። አሁን በህይወትም የሉም እነሱ። ያው መልክማላቸው የነሱ መለያ እዛ ጥግ አለ። እሱ አሁን አያስፈልግም። ከዛ ዘ ግሬተስት ጄኔሬሽን የሚባል አለ። ዘ ሳይለንት ጄኔሬሽን የሚባል አለ። ከ1928 እስከ 1943 የተወለዱ ሰዎች አሁን በግምት ከ60 እስከ 78 79 ዓመት የሚሆናቸው ሰዎች ማለት ነው። ከዛ ቤቢ ቡመርስ የሚባሉ አሉ። ቤቢ ቡመርስ የሚባሉ አሉ። እነሱ ደግሞ ከ1965 ነው ይቅርታ ከ1946 እስከ 1964 የተወለዱት ናቸው። ከዛ ጄኔሬሽን ኤክስ የሚባል ነው። ጄኔሬሽን ኤክስ ከ1965 እስከ 1980 ያሉት ማለት እድሜያቸው ከ44 እስከ 59 ውስጥ ያሉት እኔ ጄኔሬሽን ኤክስ ነኝ። ጌታ ይመስገን ጄኔሬሽን ኤክስ ነኝ። ስለዚህ የእነሱ መልክማል አላቸው። ፋል ኦፍ ዘ በርሊን ዎል፣ ኤድስ ኤፒዴሚ፣ እንደገና ደግሞ ይሄ ኤምቲቪ የሚባል ቲቪ ምናምን ነበር በዛን ጊዜ ማለት ነው። ለእኛ እንኳን አባባ ተስፋዬ ሳህሉ ይበቁናል። የእኛ መልክማል አባባ ተስፋዬ ሳህሉ ናቸው። ልከኛ ነው በሳቸው ስላደግን ማለት ነው። ከዛ ሚሊየን የሚባሉ አሉ። ጄኔሬሽን ዋይ ወይም ጄን ዋይ የሚሏቸው ከ1981 እስከ 1986 ያሉ አሁን ከ28 እስከ 43 ዓመት ያላችሁ ጄኔሬሽን ዋይ ትባላላችሁ ማለት ነው። ከዛ አሁን ፈልገው ሁለቱም ብቻ ነው። ጄኔሬሽን ዜድ ወይም ጄን ዚ የሚሏቸው ከ1997 እስከ 2012 ያሉት እድሜያቸው ከ12 እስከ 27 ያሉ ሰዎች ልጆች አሉን። እንደገና ደግሞ ጄኔሬሽን አልፋ የሚባሉት አሁን ያሉት ከ2013 እስከ 2025 የሚወለዱት ጄኔሬሽን አልፋ ይባላል። ለምንድን ነው የመጣሁት? እያንዳንዱ ጄኔሬሽን የራሱ የሆነ መልክማል መለያ አለ። ስለዚህ ልጆችን ስናገለግል ስንቀርብ እንደ ተወለዱበት ጄኔሬሽን እንዳለው እንትን ማለት ነው። እንደው ቀላል ምሳሌ እንገራችሁ። አሁን ልጆቻችሁን አሁን ያሉትን ምሳሌ 10 11 ዓመት ያሉትን ልጆች ነው ይሄ ቪዲዮ ካሴት የኛ ድሮ አይደል VHS እሱ ማጫወት ትችላላችሁ? በጀበራ አውጥተው ብታጫውቱትም ነው የሚሏቸው ራሱ አሁን አንዳንድ ነገር ስናደርግ ነው ይገርማቸዋል አይደል? እኔ አንዳንድ ጊዜ ከሰነ ጋር ሳወራ በአዳም ጊዜ ተፈጠረ ነው የሚመስለው ከሚናገረው ነገር። በእናንተ ጊዜ እንደዚህ ነበር ይለኛል። ገብቷችሁ አስፋልት ነበር ምናምን አይነት ነገር ገብቷል። ስለዚህ ለምንድን ነው የሚጠቅመው? የተወለዱበት ኤሪያ ያንን ነገር ካላወቅን እንተላለፋለን ከጀነሬሽኑ። በእኛ ነገር እነሱን ምን ማድረግ አንችልም፣ ማገልገል አንችልም። ስለዚህ አንዳንድ መልክማላቸው ነግራቸዋለሁ። በዛ የተነሳ አሁን የጀነሬሽን ዜድ መልክማላቸው ነው። አንደኛው ሶሻል ሚዲያ ነው አይደል? ሶሻል ሚዲያ ኦን ዲማንድ ቴክ ኮቪድ-19 ክላይሜት ኦን ዲማንድ ቴክ ማለት ሙሉ ታውቃላችሁ። ሁሉ ነገር ወዲያው ነው መሆን ያለበት አይደል? ምግብ አፕ አለ፣ ብሽቴርን ያደርጋል ይመጣለታል። ብስክሌት በአፕ ሁሉ ነገር በአፕ ነው የሚንቀሳቀሱት አይደል? እንደኛ ጊዜ አይደለም። አሁን ኦን ዲማንድ ማለት ዞፎርት ነገር መምጣት አለበት። ግዱልትም የላቸው ነው ሀሳብ። ግዱልት የላቸው ኮክ ተደርጎ ምናምን እንደዛ አይደለም። ኦን ዲማንድ የሆነ እንትን ያላቸው። ስለዚህ ሶሻል ሚዲያ እና ኦን ዲማንድ ኮቪድ ክላይሜት ችግር አለባቸው ይላል። አሁን የኛዎቹ አሁን የሚሊኒየሙን ብታዩት ማለት ነው የሚሊኒየም ሳይሆን እኛ ነው መሰለኝ አይደል? እኛው ጄኔሬሽን ኤክስን ብታዩት ኮምፒውተር እኛ የተጀመረው እኛ አካባቢ ነው። እኛ ጋር ግን ሲጀመር ኮምፒውተር ራሱ ሳጥን ነበር የሚያክለው አይደል? ሳጥን ነበር የሚያክለው እነ ፍሎፒ ዲስክ ምናምን አይደል? እነዚህኞቹ ግን ጄኔሬሽን ኤክስን ግን የተወለዱት ኮምፒውተር ውስጥ ነው የተወለዱት። በቃ እዚህም ውስጥ ነው የገቡት ቀጥታ። ገብቷቸዋል? ስለዚህ ከነዛ ይሄ ኢንተርኔት ምናምን ከሚለው በላይ እነዚህ ላይ በጣም ነው አፌክት የሚያደርጋቸው። እሱን መጣበታለሁ። ጄኔሬሽን አልፋ ደግሞ
ከ0 እስከ 11 ያሉት የእነሱ ከነዛኞቹ ደግሞ የጨመረው ምንድነው ኤአይ ያለበት። ምክንያቱም ኢቭን ኢንተርኔት ምናምን መግባታቸው ብቻ ሳይሆን በዚህ ነገር ነው ፎርምድ የሚሆኑት። ካሁን በኋላ ትምህርት ቤትም ሁሉ ነገሩ በዚህ ነገር ነው የሚመራው። ፓንዳሚ ፍሮም ኢንፌንሲ ኦን ሄሊኮፕተር ፓረንቲንግ ይባላል። ሄሊኮፕተር ፓረንቲንግ ማለት ያው ምን ማለት ነው? ገናው ልጆቹ ላይ ማንዣበብ ማለት ነው። ማለት በቃ በእያንዳንዱ ነገር ከልጁ ኋላ ማለት ነው የሚከተል የሚሯሯጥ ማለት ነው። ኦኬ አሁን ላሳያችሁ የፈለኩት ነገር እሱ ነው። የአሁኑ የሶሻል ሚዲያ ልጆች ስለሆኑ ምን አይነት ተጽዕኖ እንዳለ አንዳንድ ነገር አዌር አድርጋችሁ ፈልጋላችሁ። ምን ችግር ነው ያለባቸው? አሁን እነዚህ ጄኔሬሽን ዜድ የምንላቸውና ጄኔሬሽን ዋይ የምንላቸው እንደኛ አይደሉም። ኦኬ እኛ እንደነበርንበት ነገር ያሉ ልጆች አይደሉም። ፈልጋችሁ አይደለም ሳትፈልጉ በቃ ነገሩ ገብተንበታል። ችግሩ ግን ምንድነው? አሁን እኛ ስለዚህ ነገር ያለን እውቀት በጣም ወይ ምንም ነው ወይ ደግሞ በጣም ትንሽ ነው። እንደም በአንዳንድ ነገር እነሱ በልጠውን ሄደዋል። ስለዚህ ምን አይነት አደጋ ከፊታቸው እንዳለ እና እንዴት እንደምንታደጋቸው በጣም አስቸጋሪ ነገር ነው። ኤኒሃው እዚህ ቤተክርስቲያን ውስጥ ምንድነው የምንፈልገው? አትሊስት ትንሽ እንረዳለን። በቃ እነዚህ ሰዎች እነዚህ ልጆች ምን እናድርግ እናትረፋቸው ከሚል ፖዚቲቭ የሆነ ለመውቀስም ማለት ነው ፖዚቲቭ የሆነ ልጆች ላይ እንስራ የሚል ነገር ለማስቀመጥ ነው። ኦኬ አንደኛ የሚዲያና ቴክኖሎጂ ተጽዕኖ መኖሩ ምንድነው ያደረገው ሲባል አንደኛ ህፃናት ወጣቶች ለዘፈን፣ ለቴሌቪዥን፣ ለፊልም እና ለኢንተርኔት መጋለጥ ከክርስትና ጋር የማይጣጣም የሆነና ኢሞራላዊ የሆነ እንደ ወሲባዊ ልቦለድ ያሉ ባህሪዎችና አመለካከቶችን ብዙ ጊዜ እንደ ጥሩ ወይም ኖርማል እንደሆኑ ይዘቶች ያስታውቋቸዋል። ምንድነው እንዴት ነው መረዳት ያለብን እነዚህ ልጆች? ምክንያቱም በዚህ ውስጥ የሚቀበሉት ነገር አንደኛ ከኛ እምነት ጋር ተጻራሪ የሆነ ኢሞራላዊ የሆኑ ነገሮች ይመጣሉ አይደለም? አንደኛ እንደዛ ይመጣሉ። ሁለተኛ እዛ የሚታየው ነገር በራሱ መጥፎ እንደሆነ አይደለም ያሳያቸው፣ በጣም ኖርማል እንደሆነ በጣም ጥሩ እንደሆነ አይደለም? ፋሽን ኢንዱስትሪው፣ ሴክስ ኢንዱስትሪው፣ ኤቭሪቲንግ ይሄ የጌው ነገር ነው ሁሉ ለነሱ ኖርማል ተደርጎ ነው የሚቀርብላቸው። ስለዚህ ይሄ ቻሌንጅ አይደለም፣ ቻሌንጅ ነው። ስለዚህ እንዴት ዝም ብለን ቁጭ እንላለን? ገብቷችኋል? ተባብረን እንትን ካላልን ማለት ነው። ስለዚህ እዚህ ላይ በጣም ያው እርዳታም እኛ እንፈልጋለን ፕሮፌሽናል ከሆኑ ሰዎች ማለት ነውና ግን አዌርነሱን ለመፍጠር ነው። ሁለተኛ የተሳሳተ መረጃና ጥርጣሬ። ይሄ ነው ምንድነው? ልጆችና ወጣቶች የእግዚአብሔርን መኖር፣ የመጽሐፍ ቅዱስ ትክክለኛነት ወይም የእምነት ሚና በተመለከተ ጥያቄዎች የሚያቀርቡ ክርክሮች ይገጥሟቸዋል። ይህም እምነታቸውን በተመለከተ ጥርጣሬና ግራ መጋባት ይመራል። ልክ ነው። ስለ እግዚአብሔር መኖር እግዚአብሔር ምድር ፈጠረ ሰማይ ፈጠረ እንዴ በቃ ምክንያቱም በሙሉ እኔ ካልተሳሳት ማለት ነው ካልተሳሳት አሁን ልጆች የሚማሩበት ትምህርት ቤት ምናልባት እነሱ ብቻ ይሆናሉ ክርስቲያን ብዬ አስባለሁ። ምናልባት አንድ ሁለት በቁጥር እና በዚህ መካከል ውስጥ እየኖሩ እንዴት ነው ቻሌንጅ የሚያልፉት? መንፈሳዊ ዕውቀቱ ከሌላቸው ስለ እግዚአብሔር መኖር፣ ስለ እምነታቸው፣ ስለ መጽሐፍ ቅዱስ ማን ነው መስራት ያለበት? መጀመሪያ እንደ ኢንቨስትመንት ሎይድ እንዳልኳችሁ እኛ ቤተሰብ ብዙ መስራት ያለበት። ከዛ ደግሞ ተያይዘን እዚህ መተን አብረን ቸርች ውስጥ ምን ማድረግ አለብን? ልጆቹን በቃ ማትረፍ አለብን። ተናጥቀን ምን ማድረግ አለብን? ማዳንና ማትረፍ ይጠበቅብናል። ሶስተኛ ማህበራዊና የግል ተጽዕኖ፣ የጓደኛ ጫና፣ ፒር ፕሬሸር የሚባለው ማለት ነው። ወጣቶች ብዙም ጊዜ ከክርስትና ስርዓት ምግባር ጋር የማይጣጣሙ ባህሪዎችን እና አመለካከቶችን የሚያሳዩ ክርስቲያን ያልሆኑ ጓደኞቻቸውን ለመከተል ጫና ይጋፈጣሉ አይደል? ዚስ አለባበሱ ትሉ፣ አካሄድ ትሉ፣ አነጋገሩ ትሉ ለምን ሲባል እነሱ አብሯቸው የሚሉት ፋራም እንዳይባሉ ገብቷቸዋል። ሁለተኛ ደግሞ በእኛ ሳይድ ደግሞ አሳማኝ የሆነ አርጊመንት የለም። ያ ነገር ለምን አታደርጉ ታደርጋላችሁ የሚል ነገር የለም። ይሄ ዝም ብሎ መቆጣት መጮህ ምናምን አያተርፍም ልጅ እሱ ቀረ። ምክንያቱም እንትኑ ራሱ እንዳልኳችሁ ቅድም ይሄ ጄኔሬሽን እንትኑ ማወቅ የሚጠቅመው ይሄ ነው። በመሰረቱ ጮኸ የምታተርፈው ልጅ የለም እዚህ ሀገር። ተቆጣ ገርፈ የምታስቀረው ልጅ የለም። እንዲያውም እገርፋለሁ ካልክ ያው ልጅ አይደል እነሱ ናቸው ይበላይ። ግን ምንድነው በፍቅር አይደል በፍቅርና በቃ በመሸከም ልጆችን ማድረግ አለብን ከጌታ ጋር እንዲኖሩና ከጓደኞቻቸው ጋር እንዴት መሄድ እንዳደረገበት አንድ ነገር ነው። አሁን ስለ እነልታ ሳይረዳኝ ነገር ምንድነው የቸርች ጓደኞች ብዙ አሉት። አሁን ዛነጩ ቸርች አሉት ጓደኞች፣ አብራት ሄዳለች፣ አብራት አድራለች። የሚቀጥለው ሳምንት ይዘዋቸው ይሄዳሉ። አያችሁ ቸርች ውስጥ ጓደኝነት እንዲፈጥሩ ካደረግናቸው ከዛ ከጨለማ ከሆነ ነገር ማድረግ ይችላል፣ መለየት ይችላል።
ስለዚህ እኛ ነው ኃላፊነት ያለብን ልጆችን ከልጆች ጋር ማድረግ አብረው እንዲሄዱ አብረው እንዲኖሩ አብረው እንዲያድሩ አብረው አውስፍሉግ እንዲወጡ የኛ ልጆች ምንም አንድ ፋሚሊ ናቸው ገብቷቸዋል ያንን ነገር ማድረግ እዛ ውጭ ያለውን ፕሬሸር ምን ያደርግላቸዋል ይቀንስላቸዋል ኦኬ አራተኛ መንፈሳዊና ስሜታዊ ተግዳሮች አሉ ወጣትነት ጉሉ የሆነ ስሜታዊና አእምሯዊ ለውጦችን ያስከትላል ልጆችም ከራስ ማዕከለኝነት ከትዕግስት እጥረትና ተቀባይነት ካገኙ መለኪያዎች ጋር መቃቢ ታገላል ምን ማለት ነው ያው እድገት በመጣ ቁጥር ለውጥ አለ አይደል እድገት በመጣ ቁጥር ስሜታዊ ለውጥ አለ አእምሯዊ ለውጥ አለ ስለዚህ ልጆች ወደ ራሳቸው መመልከት ይጀምራሉ አንደኛ ከዛ በኋላ ደግሞ ትዕግስት የሚባል ነገር ብዙ ነገር አይኖራቸው ይሄ ቲኔጀር ላይፍ ምን ነው አይደል ትዕግስት ያጥራቸዋል ሁሉ ነገር ለነሱና ያው ልዩነት ይፈጠራል ሌላው ተቀባይነት ካገኙ መለኪያዎች ጋር ማለት ይሄ ኤስታብሊሽ የሆኑ ኖርሞች አሉ አይደል ኖርም አለ እሱ መቃወም ይጀምራል ከዛ ጋር ችግር ውስጥ ይገባሉ አድርግ አታድርግ ምናምን የሚሉ ማለት ነው ኦኬ እኛን እንደ ፋራ የሚቆጥሩበት ጊዜ ማለት ነው ልክ ነው አይደል ለዛ እኮ ነው የሚሆነው እንደ ፋራ ነው የሚቆጥሩ ምናምን ይሉናል እና ይሄ ጊዜ አለ እንዴት ነው ሃንድል መደረግ ያለበት ይሄ በእውቀት አይደል እና በጥበብ መሆን አለበት ሌላው ስልጣንን አለመቀበል ነው የጓደኛና የዲጂታል ሚዲያ ተጽዕኖ የወላጆችን ስልጣን ሊያሳንስ ወይም ሊያጠፋ ይችላል እውነት ማለት ያ ምክንያቱም ሚዲያው የሚነግራቸው ምንድነው ስለ ወላጅ የሚነግራቸው የሚሰብካቸው ማለት ነገር አለ እንደ እግዚአብሔር ቃል ነው አይደለም ጓደኛን ያያሉ ጓደኞቻቸው ዓለማውያን ናቸው ወላጆቻቸው ላይ ምን እንደሚያደርጉ ያያሉ ስለዚህ ይሄም በጣም የሞራል ስታንዳርዳቸውን ጠብቀው እንዲሄዱ የሚያደርጋቸው ቤተክርስቲያን ብቻ በእግዚአብሔር ቤት ውስጥ ይያዙ ብቻ ነው ያንን ስታንዳርድ ጠብቀው የሚሄዱት የሚችሉት እንጂ ኖርማሊ አሁን ድሮ ኪንደርጋርተን ስናስገባቸው የሳምን ያስገባናቸው ልጆች 5ኛ ክፍል ሲገቡ አድርሳቸዋቸው ኮርስ ሴት ምናምን ይሏቸዋል እንድትጠጓቸው አይፈልጉም እንኳን ልትስቧቸው አረ ምናምን ይሏቸዋል ልክ አይደል ምንድነው አያችሁ እኛ ድሮ ወላጆቻችን ስለዚህ እንደዛ ያለበት ጊዜ ትዝ አይለኝም ምን 14ኛው ክፍል ገብቼ ወላጄ እንደዛ ብዬ አላውቅም አያችሁ ኖርሙ እነሱ የሚያዩት ነገር ያንን ስለሆነ ከተወሰነ ዓመት በኋላ ለወላጅ ያላቸው ነገር እኮ እና የፈለጋቸው ብትናገር ለሱ ጉዳይ አይደለም አይቀበልም ስልጣኑ ግን ይሄን ነገር እንዲሆን በእግዚአብሔር ፍርሃት በዚህ በመጽሐፍ ቅዱስ ባለው ሞራላዊ ስታንዳርድ ካሳደግናቸው ግን ይካንዳስ ማትረፍ እንችላለን ማለት ነው እግዚአብሔር ይመስገን ስለዚህ እነዚህ ጄነሬሽኖች ለዚህ ነገር መጋለጣቸው ለብዙ አደጋ ከኛ ይልቅ ምን ይሆናቸው የተጋለጡ ናቸው ስለዚህ እርዳታ ያስፈልጋቸዋል እንዲያውም እኮ ብዙዎቹ ችግር ውስጥ ነው የሚገቡት ብዙዎቹ እንዴት እንኳን ለነሱ ልላችሁ አሁን ለምን ያነሳው መሰላችሁ እንኳን ለነሱ ለኛ አንደኛ ላወቀ ለተማረን እድሜያችን ለሄደ ሰው እንኳን አዲክት ነው የሚያደርገው ናኔ ዛሬ ሁለት ሳምንት ነው የዛሬ ሳምንት አወጣሁት ከሄንዴ ላይ ምክንያቱም ብዙ ነገርን ያዘብኝ እና እኔ ብዙ ነገር አለኝ ገብቷቸዋል ለዛ አይደለም ለምን ያነሳውላችሁ አዌር እንድንሆን ነው እንኳን እነሱ እኛ እንኳን ተቸግረናል ስለዚህ እነሱን እንዴት ነው መርዳት ያለብን ብለን ካላልን ነጋቸው በጣም አስቸጋሪና አስከፊ ነው የሚሆነው አይደል ስለዚህ ያን ነገር ሁላችንም ማየት አንፈልግም ዛሬ እጅ በእጅ ተስፋ አለ እግዚአብሔር ሚራክል ያደርጋል ገባችሁ በእግዚአብሔር ተስፋ አይቆረጥም ጊዜ ያለ ልጆቻችን ላይ መስራት ይጠበቅብን ስለዚህ ምን ማድረግ አለብን አንደኛ በቤት ልጆቻችንን መጽሐፍ ቅዱስ ማስተማር ግዴታ እንዲድኑ ከፈለጋችሁ ማለት ልጆቻችን እንዲድኑ ከፈለጋችሁ ልጆችን በቤት ውስጥ መጽሐፍ ቅዱስ ማስተማር ግዴታ ነው ሎይድ ያደረገችው እሱን አይደለም ከህፃንነቱ ጀምራ ነው መጽሐፍ ቅዱስን ያስተማረችው ስለዚህ እኛ መጽሐፍ ቅዱስን ካላስተማርናቸው ማን ነው የሚያስተምራቸው ማን ያስተምራቸው እዚህ አንድ ቀን መጥተው የሚማሩት ብቻ በቂ አይደለም ስለዚህ ፕሊዝ ወላጆች ማድረግ ያለብን አንደኛ ልጆችን መጽሐፍ ቅዱስ ማስተማር ነው ሁለተኛ እኛ ራሳችን ያን ህይወት መኖርና ከነሱ ጋር ህብረት ማድረግ አስፈላጊ ኦኬ ምን ማለት ነው ያ የክርስትና የምናስተምረው ኑሮ እኛም እንደ ጌታ በቃ ምን ማለት አለብን መኖር መቻል በፊት በቃ ያዩናል አይደል ያዩናል የሚያዩት ነገር ነው ከምንናገረው ነገር ይልቅ የሚያዩት ነገር ነው የሚያስተምራቸው ስለዚህ ከነሱ ጋር ደግሞ ጊዜ መውሰድ ህብረት ማድረግ ብዙ አሁን ችግሩ ምንድነው ፋሚሊው አዲክትድ ስለሆነ በዚህ በሚዲያው ነገር አይደል ለብቻው ፋሚሊ የራሱ ጊዜ አለው ልጅ የራሱን አለው እና ፕሊስ ይሄን ነገር እንስባው አይደል እኔ አሁን መንገድ ላይ ራሱ ባስ እየነዳው አንዳንዴ ምን እንደማለት ታውቃላችሁ ባሱ ቆሞ ልጆች ገብቶ አንዳንዶቹ ተቀምጠዋል ባሱ እንደመጣለኝ እንትን በቃ ዞምቢ ነው የሚባለው ይሄ እንትናቸው የለም ቀልባቸው የለም በቃ ተወስተዋል በፍጹም
እና ያው ታውቃላችሁ እንደሚሄዱ እና ስለሚያሳዝኑ ክላስ አደርግላችኋለሁ ብለው ዘሎ ይገባሉ። ምን እላችሁ ነው? እንትና በቃ ነፍሳቸውን ወስዶታል። የለም። ስለዚህ ይሄ ነገር ሰብረን በተቻለ መጠን ከልጆቻችን ጋር ምን ማድረግ አለብን? ህብረት የምናወራበት የምናጠናበት ከተቻለ አይደል አብረናቸው የምናሳልፍበት ነገር ካደረገን እንረዳቸዋለን። 3 አይናቸው ሁሉ ጊዜ እኛ ላይ ነው። የምናደርገው ሁሉ ለይተው ያውቃሉ። በእነርሱ ፊት ግድ የለሽ መሆን የለብንም። ስናደርገው የሚያዩት ሁሉ በእነርሱ ውስጥ ዘር ነው፣ ማስወገድ አይቻልም። ምን ማለት ነው? በቃ እኛ የምናደርገው ለእነሱ ሞዴል ነው አይደል? ልክ ነው አልካለ እኔ ቤተክርስቲያን መሄድ ሞድ ከሆነ ያሉ ያሉ። ስለዚህ ዘር ነው ዘር አይደለም፣ ዘር ነው። ስለዚህ እነሱ ምን ማድረግ ይጀምራሉ? መምጣት ይጀምራሉ። እኔም ማልሄድ ከሆነ ግን አይደል ጥቅም የለውም። እኔም ማልሄድ ከሆነ እነሱ ቢመጡ የሚያስቡት ግን ሌላ ነገር። ምክንያቱም ዚያር ሽላው ኦኬ። በግል ብቻ ሳይሆን በህብረት በቤተ ክርስቲያን በጸሎትና በመዝሙር ከወገኖች ጋር ፍቅርን ስንካፈል ማየት አለባቸው። ለምንድን ነው ይሄን ያነሳሁት? በተለይ ደግሞ አሁን እንኳን ለነሱ ለኛም ከፍቷል። ይሄ የኢሚግሬሽን ፖለቲካ ችግር ሲኖርባቸው ሁሉ ጊዜ እኛ ጋር ነው የሚያመጡት። ኢሚግሬሽኑ ነው አይደል ማለት ኢሚግራንቱ ነው ችግር የፈጠረው። በቃ አስወጡ ነው አይደል? ሁሉ ቦታ ማስወጣት ነው። ለችግሩ ተጠያቂ የሚያደርጉት ማን ነው? ማይግራንቱ ነው። ልክ ነኝ? እና ይሄ ይጎዳል አይጎዳም? ይጎዳል። ሀገራችን አይደለም ግን በቃ መኖር ስላለብን ጥለን ብንሄድ ደስ አይላችሁ? እኔ ብሄድ ደስ ነው የሚለኝ። ግን ወዴት እንሂድ? ኦኬ እዚህ ተወልደ ያደጉት ግን ከኛ ደብል የሆነ ነው ሰፈር የሚያደርጉት። ምክንያቱም ይሄ ዲስክሪሚኔሽኑ እዚህ ተወልደዋል ብሎ የሚያገል አይደለም፣ በከለር ነው ነገሩ። ስለዚህ ይሄን ነገር አንዱ ይሄን ፕሬሸር የሚቋቋሙበት ነገር ምንድን ነው ካላችሁ በቤተ ክርስቲያን ውስጥ ምን ሲፈጥሩ እነሱን ከመሰሉ ጥቁር ህዝቦች ጋር ሲያረጉ የሀገራቸው ሰዎች ጋር ህብረት ሲፈጥሩ ይሄ የዘረኝነት ማለት ሳይሆን ያለውን ውጭ ያለውን ፕሬሸር ምን ያደርግላቸዋል? ይቀንስላቸዋል። እነሱን የሚመስሉ የእነሱ አይነት ባህል ያላቸው እነሱ አይነት ቋንቋ የሚናገሩ ምግባቸውን የሚመገቡ ገብቷቸው በእነሱ እና አንድ አይነት ደግሞ እምነት ያላቸው ጋር ህብረት ሲያደርጉ ያ ውጭ ያለውን ፕሬሸር ይቀንስላቸዋል። አትሊስት መተንፈሻ ያገኛሉ። ስለዚህ ያንን ለማድረግ ምንድን ማድረግ ያለብን? ልጆቻችንን ወደ ቤተክርስቲያን ማምጣት ነው ያለብን። ሲመጡ ካልመጡ የት ይገናኛሉ? አይደል? አይገናኙም እኮ። ስለዚህ ልጆቻችንን ማምጣትና አብረናቸው በጸሎት በመዝሙር ህብረት ከወንድምና ከእህት ጋር ስንካፈል ፍቅርን ማየት አለባቸው። ይሄ ይጠቅማቸዋል ማለት ነው። ኦኬ አይ ቲንክ ሎይድም እንደሱ ያደረገች ይመስለኛል። እነዚህ ስቴፖች ጊዜያችንና እውቀታችንን እንዲሁም ገንዘባችን በእነሱ ላይ ኢንቨስት እናድርግ። ይሄ ስዊች ነው። ምክንያቱም አንደኛ ጊዜ ይጠይቃል አይጠይቅም? ይጠይቃል። በጣም ጊዜ ይጠይቃል። ከእነሱ ጋር ጊዜ መውሰድ አንዳንድ ነገር የእናንተን ነገር መተው ሁሉ ይጠይቃል። ፕራዮሪቲ መስጠት ያስፈልጋቸዋል። እውነት እኔ እኮ መጽሐፍ ቅዱስ ሊዳመስላችሁ ሰው ዓለም ሁሉ ቢያተርፍ አለ ነፍሱን ቢያጎድል ይጠቅማል። የፈለግነው ሮጠን ገብቷቸዋል። ልጆቻችንን ሚስ ካደረግ ምንድን ይጠቅማል? ምንም አይጠቅምም። የፈለገ ዶክተር ይሁን የፈለገ ዲግሪ ይድረሰው በጌታ ቤት ከሌለ ሉዝ ነው። ሉዝ አይደለም፣ ሉዝ ነው። እሱ ብቻ አይደለም ደግሞ ገብቷቸዋል። ዘመኑ እኮ በጣም አስፈሪ ነው። እኛ አሁን ያለንበት ከተማ ወይም ዘመን እኮ ብትፈልግ ዛሬ ሆነ ነገ ምን የምትሆንበት ቦታ ነው። ነገ ሄዳችሁ እኮ ሴት መሆን ትችላላችሁ። ስታንድ ሳምንት ሄዳችሁ አይደል? ምስክር አያስፈልግ። በቃ ከዛሬ ጀምሮ ሴት ነው የሚሰማኝ ሴት አድርገኝ ካልከው ሴት አድርጎ ይሰጥሃል። እንዲህ አይነት ሰይጣናዊ ነገር ውስጥ ያሉ ሰው ያለንበት ዘመን ነው። ኦኬ ስለዚህ እነዚህ ልጆች በእውነት ነው ብላችሁ ወደ ለማትረፍ አንደኛ ጊዜ ልሽቲ ነው። እዚህ ላይ ትንሽ መናገር ፈልጋለሁ። ይቅርታ አድርጉኝ እሺ፣ ያ ስለምወዳችሁ። ምክንያቱም ትምህርት ቤት ይዘናቸው ስንሄድ በሰዓት ነው የምንሄደው አይደል? ኦኬ ለምን ነው ቸርች ስንመጣ አልፈን ይዘናቸው የምንመጣው? ምንም ኤክስኪውዝ የለም። ምንም ዋጋ መክፈል ነው ያለብን። ኢንቨስትመንት ቅድም ያልኩት ዋጋ ተከፍሎ ነው ያ ፍሬ የሚገኘው። ስለዚህ ጊዜያችንን በትክክል ልጆቻችን ላይ ኦኬ 5 ቀን ልጆቻችን ኳስ እንወስዳቸዋለን፣ ሙዚቃ እንወስዳቸዋለን አይደል? የማንወስዳቸው ቦታ የለም። በጊዜው ነው እንዳደረሳቸው። ልክ እንደዚሁ ደግሞ ጥሩ ነው፣ እግዚአብሔር ይመስገን ይጠቅማቸዋል። በምድር ላላቸው ነገር ይጠቅማል። እንደዛው ደግሞ በጊዜ ወዴት እናምጣቸው? ወደ ቤተ ክርስቲያን እናምጣቸው። ምን እንዲሆኑ? ምክንያቱም ተዘጋጅተው የሚመጡ አስተማሪዎች አሉ።
ስለዚህ ተዘጋጅተን መጥተን ልጆቻችንን አምጥተን ይሄን ነገር እንዲለምዱ ካደረገን ምናልባት አትሊስት ብዙ ችግራቸው ምን እናደርጋለን እንቀንስላቸዋለን። ባይዘወይ ይሄ የዚህ የሶሻል እና እንትኑ አንዱ መዘዙ ምንድነው? ቅድም እንዳነገርኳችሁ ብዙ ጊዜ አይዞሌትድ እንዲሆኑ የሚያደርጋቸው ልክ ነኝ አይደል? አይዞሌትድ ይሆናሉ፣ ይለያሉ፣ ብቸኝነት ውስጥ ይገባሉ። ከዛ ወደ ምን ያመጣቸዋል? ወደ ዲፕሬሽን ያመጣቸዋል አይደል? ከዛ ራሳቸውን ወደ መጥላት ያመጣቸዋል። ከዛ በኋላ አይደል መጥፎ ነገር ነው የሚሆነው። ምክንያቱም ሱሳይድ የሚያደርጉ ልጆች እንዳሉ የክርስቲያን ልጆች ሱሳይድ ያደረጉ ልጆች እንዳሉ እናውቃለን። መጀመሪያ ግን ስላልነቁ ነው። ስለዚህ ከምንድን ነው የሚጀምረው ካላችሁት ራሱን አይዞሌት ያደርገዋል። በምን? በጌም በሂንዲ በሆነ ነገር። ከዛ ያ ነገር ይለመድና ዲፕሬሽን ውስጥ ይገባል አይደል? ከዛ ራሱን መጥላት ይጀምራል። በትምህርት ቤት ደግሞ የሚመጣ ሞቢንግ አለ፣ ማአት ነገር አለ። እሱን የምናተርፋቸው ካሉበት ነገር ማድረግ አለብን። መንጭቀን አውጥተን ከእሳት ነጥቃቸው አውጥተን የሚለው መናጠቅ ያስፈልጋል። በቃ ናጥቀን አውጥተን እያመመንም ቢሆን ቸርች ይዘናቸው እንመጣለን ከልጆች ጋር እያሰልፍ። እግዚአብሔር ይመስገን። ሁለተኛ እውቀታችንም መንፈሳዊ እውቀታችንም ይሁን አካዳሚክ እውቀታችንም ይሁን አሁን ስለ ሚዲያ የምናውቀው ብዙ ነገር ከሌለም ገብተን ሰርች እናደርጋለን አይተን በምን ልረዳው ይችላል። እኔ አሁን አንዳንድ አርቢቴል ላይ ምናምን እንደዚህ አይነት ሰዎች ሲናገሩ ሰማና እንትን ነው ገብቷቸዋል፣ ይጠቅማል እና ሰርች ማድረግ ጥሩ ነው። ሌላው ገንዘባችን ይሄ በጣም መቼም ስራ ያለ ገንዘብ ይሰራል አይሰራም። የትኛው ፈርዓይን ሄዳችሁ ነው ኳስ ፈርዓይን ያለ ገንዘብ የሚያሰለጥናል? የለም። ፈርዓይን ወሰዷቸው፣ አሱሉ ወሰዷቸው፣ ኤቭሪቲንግ ወሰዷቸው። ገንዘብ ምን አድርጋችሁ ነው ከፍሏቸው። ሳላ እዚህ ከዚህ የተለየ የሚሆነው ለምንድን ነው? ምክንያቱም እዚህ ሲመጡ ምግብ መብላት አለባቸው የለባቸው? አሱሉ መሄድ አለባቸው የለባቸው? ለምን መሰላችሁ? ኢንተረስት ማግኔት መሆን አለበት። የሚወዱት ነገር መደረግ አለበት። ልክ ነኝ አይደል? ልጆቻችሁ የሚወዱት ነገር ቢበሉ የሚወዱት ነገር ቢደረግላቸው ጥሩ አይደለም? ጥሩ ነው። ስለዚህ ለዛ የሚያስፈልገው ነገር ኢንቨስትመንት አንዱ ገንዘብ። ስለዚህ ወላጅ ልጅ ማምጣት ብቻ አይደለም ያለበት፣ ገንዘቡን ምን ማድረግ ብቻ አለበት? መክፈል አለበት። ይሄ ማለት ይሄን ያህል ክፍያ የሚባል ነገር የለንም። ቤተክርስቲያን ስለሆነ እኛ የምናገለግለው በፈቃደኝነት በነፃ ነው አይደል? ለቤት ክራይ ነው የምንከፍለው። ከሚሰበሰበው መባ ለቤት ክራይ እንከፍላለን። ከሚሰጠው አስራትና መባ ቤት ክራይ እንከፍላለን። ወጪዎች እናወጣለን። ግን ልጆቹ እንዲያዙ ግን ወላጅ ማሰብ ያለበት ልጅ ያመጣሁት ልጅ ምን መብላት አለበት አይደል? ምን ያስፈልገዋል? አሱል ቢወስዱት ምን ብሎ ምን ይቸግራቸዋል ብሎ ራሱ መጠየቅ መቻል አለበት እንጂ ዝም ብሎ አስቀምጦ ከሄደ ኃላፊነት የሚሰማው ነገር አይመስልም። ምክንያቱም የምንሰራው ልጅ ላይ ነው። ስለዚህ ገንዘብ ያስፈልጋል፣ አሱል ያስፈልጋቸዋል። ስለዚህ ልብ እንድትሉት የምፈልገው ገንዘብ ለሌላው ነገር ሁሉ እንደምታወጡ ለእግዚአብሔር ቤት ከዛ በበለጠ እንድታወጡ ልብ ብላችሁ እኮ እኛ ቸርች ስለ ገንዘብ ይሰበካል። ሰምታችሁ ታውቃላችሁ? አይሰበክም። ኖር ስለሆነ አይደለም። ግን እኔም ማምነው እንደዛ በቃ ሰው ህይወት ውስጥ ሲሰራ ከህይወቱ ነገር ወጥቶ ምን ያደርጋል? በደስታ ይሰጣል የሚል እምነት ነው ያለኝ እንጂ በየሳምንቱ እንዳይለችሁ ገንዘብ አውጡ በዚህ ተሰለፉ ምናምን ማለት አያቅተንም። ገብቷችኋል? እንደዛ አይደለም። ግን አእምሮ እንዳለው ሰው ልጆቻችንን በቤተ ክርስቲያን ውስጥ ታንጸው እንዲያድጉ ኢንቨስት የሚደረገው አንዱ ገንዘብ ማቴሪያል ያለ ብዙ ነገር አለ፣ የሚያስፈልግ ነገር አለ። እንደዚህ ላል ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው ተገባህ ነበር። እኔም መጥቼ ያለኝ ከምኑ ጋር ኢንቨስትመንት ማለት እሱ ጌታ ኢንቨስት አድርጓል። ኦኬ ጌታ ኢንቨስት አድርጓል ትርፉ ጋር። ስለዚህ ምን ተሰጥቶት ነበር? ገንዘብ። ለዋጭ የሚለው ባንከር ማለት ነው። ባንከር ማለት ነውና ገንዘቤን ለለዋጮች አደራ ልትሰጠው ይሄ ማን ያለው? ጌታ ኢየሱስ ባሪያዎቹን ሊቆጣጠር መጣ ጊዜ ምን አለው? እኔ ሰጥቼ ነበር፣ አንተ ግን አለ ያ የቀበረው ሰውዬ ነው ልትሰጠው በገባህ ነበር። ጌታ ከምን ጋር ነው የሚፈልገው? ብቻውን አይደለም የሚፈልገው። ገብቷችኋል? ልጅ ሰጥቶናል። ልጁን ብቻ አይደለም የሚፈልገው፣ ልጁን ከዘላለም ሕይወት ጋር እንድናስረክብ ይጠበቅብናል። በተገባ ነበር እኔም መጥቼ ያለኝን ከትርፍ ጋር ወስደው ነበር ብሎ አለው። ስለዚህ ኢቭን ሁላችንም እዚህ ያለ ነው በውስጣችን ጌታ መክሊት ሰጥቶናል። የምናገለግልበት ጸጋ የሰጠን ሰዎች እንድናተርፍበት ጌታ ይጠይቀናል፣ ይፈልጋል። ስለዚህ ሁሉ ጊዜ ተቀምጠን የምንሰማ ብቻ ሳይሆን በውስጣችን ባለው ጸጋ ቤተክርስቲያን ምን እናደርግ የምናገለግልና የምንጠቅም ከሆነ በመጨረሻው ዘመን አንተ በጎ ታማኝ ባሪያ ምንባል ሰዎች እንሆናለን እና ወደ ጌታ ደስታ ምናርግ ግባ። ስለዚህ ከኪሳራ
ከንትን የሚያድነን ነገር ምንድን ነው? በቃ ይሄ ኮሜንትመንት ነው ማለት የመጨረሻውን ጣልኝ። እኔ ተከልኩ አፕሎስ አጠጣ፣ እግዚአብሔር ግን ምን ያደርግ ነበር? ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን የሚያጠጣ ምን ማለት ነው? እኛ የራሳችንን ድርሻ ምናል እንወጣ። ከዛ በኋላ የሚያሳድግ ማለት ነው። ለምንድን ነው እንደዚህ ብላችሁ? አንዳንድ ጊዜ የፈለጋችሁትን ነገር አድርጋችሁ ከቷችሁ ልጁ በማይሆን መንገድ ሊሄድ ይችላል። አንዳንዴ ደግሞ በቃ ገብቶ ጌታ ረቷችሁ እኛ የማይሆን ነገር ውስጥ ገብተን እግዚአብሔር እነሱ ምን ሲያደርጋቸው እናገኛለን፣ ሲያተርፋቸው እናያለን። ስለዚህ ይሄ ምን ልላችሁ ነው? እኛ የተሰጠን አንድ አፍጋ ብቻ ነው፣ ማጠጣት፣ ማትከል። ሌላው የማን ስራ ነው? የእግዚአብሔር ስራ ነው። በቃ የሚያሳድገው እግዚአብሔር ነው። እሺ፣ ስለዚህ እኛ ልጆቻችንን የዘላለም ህይወት አንሰጣቸውም። እንሰጣቸዋለን? አንሰጣቸው። ህይወት አይወረስም። የምንሰጣቸው ግን አንድ ምንድነው? እውቀቱን ነው። መንፈሳዊ እውቀት እንሰጣቸዋለን። ሁኔታውን ኢንቫይሮንመንት እናመቻችላቸዋለን። በዛ ውስጥ ተክትኮ እንዲያድጉ እናደርጋቸዋለን። ከዛ በኋላ እነሱ ምን ያደርጋሉ? የራሳቸውን ውሳኔ ይወስናሉ። ስለዚህ ቻሌንጁ ቀላል አይደለም። ልጆቻችን ያሉበት ነገር ከባድ ነገር ነው። ይሄ ነገር ከታየንና ከተስማማን በእውነት እጅ ላይ ተያይዘን አትሊስት ልጆቻችን እኛ ሄደናል ማለት አልፈናል። ልጆቻችንን ግን ምን ማድረግ እንችላለን? ማትረፍ እንችላለን። አይመስላችሁም? ልጆቻችን በጌታ ቤት አይደል አድገው ኖረው በቃ ዘመናቸው በዛ ሆኖ ቢያልፍ ጥሩ አይደለም? ጥሩ እኮ ነው። እኛ ኢየሱስን አውቀን እኛን ሁሉ ነገር ገብቶ በእግዚአብሔር እነሱ ሚስ ማድረግ በጣም ትልቅ ከባድ ነገር ነው። ጌታ ይርዳል። እሺ፣ ዋናው የዛሬው ዓላማ አንዱና ዋነኛው ነገር ወላጆች ከልጆች ጋር ባለው አገልግሎት ማለት ነው። ጌታ ይመስገን ስለሰማችሁኝ። እንዳልኳችሁ ለማንቃት ብቻ እንጂ የሆነ ሰፊ ስልጠና ምናምን አይደለም። ሌላ ጊዜ ካስፈለገ እናደርጋለን። ክብር ለኢየሱስ ይሁን። ጨርሻለሁ።